አንድ እናት ምን ጠይቀች መሰለሽ? በውስጥ መስመር ልጄ የ5 ዓመት ሴት ህፃን ልጅ ናትና ትምህርት ቤት አንዱ አይ ላቭ ዩ ብሎ ጽፎ የልብ ቅርጽ አድርጎ ሰጣት እና ያንን ስትቀበል ያው አንኮምፎርቴብል ሆነች። ከዛ በላይ ደግሞ ልጆቹ ሳቁባትና ደበራት። እንዴት አድርጌ ላግዛት ነው ዋናው ነገር። የተጻፈው ደብዳቤ አይደለም። በዚህ እድሜ ፎዛት ማተር ሮማንስ ምን እንደሆነ አይ ላቭ ዩ ምን እንደሆነ ላትረዳም ትችላለች። ፕሮባብሊ አትረዳም። እዚህ ጋር ትልቁ ነገር የተሰማት ነገር ነው። ልጆቹ የሳቁባት ነገር በእነሱ ፊት እንድታፍር የተደረገችው ነጥብ ነው። ስለዚህ ያንን ነገር አንደርስታንድ ማድረግ አለብሽ። ስለዚህ ልጆቹ ስለሳቁባትና ምንድነው ብላ ልጅቱም በጣም የከበደ ነገር አድርጋ እያሰበችውም ስለሆነ ልጆች ቢኮዝ ለእናንተ ናይስ መሆን ስለሚፈልጉ ጥሩ ጓደኛችሁ መሆን ስለሚፈልጉ አንዳንዴ እንደዚህ አይነት ጥሩ ነገሮችን ጽፈው ሊሰጡ ይችላሉ። ከዛ የተለየ ነገር የለውም ብሎ ነገሩን በጣም ስኬሪ የሆነውን ነገር አውርዶ ለልጅቱ ማስረዳት ይጠበቅብሻል። ይሄ በእድሜዋ ልክ አንደርስታንድ እንድታደርገው ያደርጋል። ካለበዚያ አደልት ሚኒንግ ሰጥቶ በዛ ደረጃ ማስረዳት ከኤጅ አፕሮፕሪየትም አይደለም። ልጆቹ የሳቁባትን ጉዳይ ደግሞ አንቺ ለሷ ማስረዳት ያለብሽ ልጆች ነሰሰሪ ባንቺ አይደለም የሚስቁት። አንዳንድ ጊዜ እንደዚህ ኒው የሆኑ ነገሮች አዲስ አይቶት የማያውቁትን ነገር ሲያዩ ኤክስፕሌን ማድረግ ስለማይችሉ ወይም ደግሞ ያንን ነገር መናገር ስለማይችሉ ሪያክሽናቸውን የሚገልጹት በመሳቅ ነው። ስለዚህ ነገሩ ለነሱ አስገርሟቸው ወይም ደግሞ ያን ነገር አይቶት ስለማያውቁ ሊሆን ይችላል እንጂ በእርግጠኝነት ባንቺ አይደለም የሚስቁት። ምን የሚያስቅ ነገር አለ? ያ ነገር እኮ አንቺ የተጻፈልሽ አንቺ አይደለሽ የጻፍሽው እና ብዙ የሚያስቅ ነገር የለም። ከአንቺ ጋር አትገናኙ ብለሽ ማስረዳት አለብሽ። ምናልባት ይሄ ነገር ያው ትምህርት ቤት ውስጥ እንደዚህ አይነት ነገሮች ልጆች በመሳቅ ምናምን ያው ቡሊ ማድረግም ስላለው ኔክስት ታይም እንደዚህ አይነት ነገር አንቺን አንኮምፎርቴብል የሚያደርግ እንደዚህ አይነት የማይመች ሰዎች እንደዚህ ቢስቁ የሆነ ነገር ቢያደርጉ እንደዚህ እንድታደርጉ አልፈልግም። ኮስተር ብላ እንድትስቁ አልፈልግም። ይሄን ነገር የምታደርጉት ነገር በጣም የሚያስጠላ ነገር ነው ብላ ራሷን ዲፌንድ እንድታደርግ ምንድነው የሚያስቅ ነገር አለ ምናምን ብላ ኮስተር ብላ ራሷን ማስከበር እንድትችል ኮንፊደንሷን ቡስት ማድረግ ደግሞ ይጠበቅብሻል። ምክንያቱም ይሄ ለጊዜው አሁን ያላትን ስሜት ለማረጋጋት ይረዳሻል እንጂ ቀጣይ የሚፈጠሩ ነገሮችን ፕሪቬንት ለማድረግ አይረዳትም። እሱን የምትረጃት አሁን ባልኩሽ መንገድ ኮንፊደንስ እንዲኖራ ስታረጊያት ነው። ከዛ ወደ ወረቀቱን እንመጣለን። ወረቀቱን በተመለከተ ደግሞ ዲዝ ኖርማል አንድ ጓደኛ አንድ ፍሬንድ ክላስ ውስጥ እንዲሁ ጓደኝነቱን መውደዱን የሚገልጽበት ነው። የተለየ ነገር አይደለም። ነገር ግን እንዲህ አይነት ነገሮች አንኮምፎርተብል ካረጉሽ ካልተመቸሽ ለአስተማሪሽ ሄደሽ ይህን ነገር በግልጽ እንድትነግሪ ለእኔ መተሽ እንድትነግሪኝ እፈልጋለሁ። ይህን ማድረግ አለብሽ። ምክንያቱም አትወጂውን የማይመችሽን ነገር ድጋሚ እንዲደረግብሽ ስለማልፈልግ አንቺም ስለማትፈልጊ ይህን ማድረግ አለብሽ ብለሽ ደግሞ እንዲህ አይነት ነገሮችን መስመር እንድታስይዝ ልትነግሪያት ትችላለሽ። ምናልባትም ደግሞ አንቺ ባልሽው መንገድ ይህን ነገር ማድረግ ሳትችል ቀርታ ወይ ደግሞ እዛ ያሉ ልጆች በጣም አኖይንግ ሆነው እንደዚህ አይነት ነገር እየቀጠለ ከሄደ መሳቃቸውን የሚቀጥሉ ማሸማቀቃቸውን የሚቀጥሉ ከሆነ እሷም ደግሞ ትምህርት ቤት ለመሄድ እየደበራት የምትመጣ ከሆነ ያኔ ደግሞ ትምህርት ቤት መሄድ ይጠበቅብሻል። ትምህርት ቤት ሄደሽ ትምህርት ቤት ያሉትን ሆምሩም ቲቸር ሊሆን ይችላል፣ የስኩል ፕሪንሲፓል ዋሬቨር፣ እዛ ያሉትን ሰዎች አናግረሽ ሪስፔክትፉል የሆነ ኤንቫይሮንመንት መፍጠር እንዳለባቸው እንዲህ አይነት ሲቹዌሽኖች ለልጆች እድገት እንቅፋት እንደሚሆን እንደ ተራ ነገር እንዳያዩት እዛ ጋር ያሉ ልጆች ቢሄቭ እንዲያደርጉ ሰፖርት እንዲያደርጓቸው አኪዩዝ ለማድረግ አለ። ምክንያቱም ያኛውም ልጅ ህፃን ነው። በእርግጠኝነት ያ ልጅ ይህንን ነገር የሚያደርገው አውት ኦፍ ካይንድነስ ነው። ምንም የተለየ ነገር የለውም። ግን የሚተረጉሙበት መንገድ እንደዚህ አይነት ኢንቫይሮንመንት የሚፈጥር ከሆነ ለዛኛውም ልጅ ለሷም ልክ ስለማይሆን በቃ እንደዚህ አይነት የሆነ የመከባበር ኢንቫይሮንመንት እንዲፈጠር እነሱ ይሄን ነገር እንዲያደርጉ ከነሱ ጋር መነጋገር ይኖርብሻል። አንቺም ብትሆኚ ይሄንን እንደ ሬድ ፍላግ አይደለም መቁጠር ያለብሽ። ኦፍ ኮርስ እንደዚህ አይነት ነገሮች የሚደጋገሙ ከሆነ ያ ህፃን ልጅ ያለበትን ሲቹዌሽን ማወቅም ስለሚያስፈልግ ከምንድን ነው ይሄን ነገር ከምን ተነስቶ እያደረገ ያለው? ምክንያቱም ስንጨነቅ አንዳንዴ እኛ ልጆች ላይ የሆነ ነገር ሲደርስ ለልጆቻችን በምንጨነቅበት አግባብ በዛኛው ሳይድ ያለው ህፃን ልጅ ቨልነራብል ስለሆነ ኦልዌይስ ልጆች ቨልነራብል ናቸው ምንም ቢያደርጉ ማለት ነው። ስለዚህ ያንንም መከታተል ያስፈልጋል። ዋናው ያንቺ ሚና መሆን ያለበት መደንገጥ ወይም ደግሞ ይሄ ነገር በጣም ሾክድ መሆን አይደለም፣ ወይም ነገሩን ባላየ ማለፍ አይደለም። ልጅሽን ማስተማር ነው ያለብሽ።